እንደምን ከረማችሁ የዚህ የግዢ ስልጠና መርሃ ግብር ተከታታይ ሰልጣኞች በሙሉ። እዚህ ከመልካም ምኞታችን በመቀጠል ስልጠናውን እንግዲህ ለሁለት ወር በተወሰነ በስራ ምክንያት በተለያየ ምክንያት ተቋርጦ ነበር። አሁን ግን ዳግም ተመልሰናል። በዚህ በዳግም ስንመለስ ደግሞ መሰረታዊ በሆኑ የግዢ አሰራሮች እስካሁን ባላላቸው ርዕሶች ላይ ስልጠናውን እንሰጣለን። ዘለቀ ነኝ። በዚህ በዛሬው መርሃ ግብራችን ላይ የምናተኩረው በግዢ ላይ የዋስትና አይነቶች በሚሉት ናቸው። እንግዲህ ዋስትና በግዢ ላይ በሰፊው ከሚታዩት አሰራር አይነቶች አንዱ የዋስትና አይነቶች ናቸው። የዋስትና ደግሞ መሰረታዊ ጥቅሙ ምንድነው? አንድን ጨረታ በጨረታም ጊዜ ማስከበር፣ በውልም ጊዜ ማስከበር። ምክንያቱም በተለያየ ምክንያት ተጫራቾች ሊወጡ ይችላሉ፣ ሊገቡ ይችላሉ። ስለዚህ እነዚህ ጠራጮች በወጡ በገቡ ቁጥር ጨረታው ላይ ከፍተኛ ክፍተት እንዳይፈጠር እነዛ ልንከላከልባቸው የምንችላቸው አንዱ መንገድ የዋስትና አይነቶች ናቸው። እንግዲህ እነዚህ ጨረታ ለማስከበር የውል ማስከበሪያ ለማስከበር የምንጠቀምባቸው ስርዓቶች ናቸው። ስለዚህ በዛሬው ዕለት በዚህ በጣም ጠቃሚ በሆነና በመንግስት ግዢ ውስጥ ወሳኝ በሆኑ ርዕስ ላይ ነው ስልጠናውን የምንሰጠው። ተከተሉን። እንግዲህ አራት አይነት የዋስትና አይነቶች አሉ። መሰረታዊ የሆኑ በግዢ ውስጥ አራት አይነት መሰረታዊ የዋስትና አይነቶች አሉ። የመጀመሪያው የዋስትና አይነት የጨረታ ማስከበሪያ ዋስትና ነው። ሁለተኛ የውል ማስከበሪያ ዋስትና ነው። ሶስተኛው የቅድሚያ ክፍያ ዋስትና ነው። አራተኛው ደግሞ የስራ ጥራት ማረጋገጫ ዋስትና ናቸው። እነዚህ አራቱ መሰረታዊ ዋስትናዎች አንድ ጨረታ ተጀምሮ እስከሚያልቅ ድረስ ውጤታማና ስኬታማ ጨረታ እንዲኖር የሚያደርጉ ነገሮች ናቸውና የነዚህን ትርጉማቸውን ያንዳንዳቸውን ትርጉማቸውን ምን ያህል ገንዘብ እንደሚያዝ እንዲሁ ደግሞ መቼ እነዚህ ጨረታዎች ችግር ቢከሰትባቸው መቼ ሊወረሱ እንደሚችሉ በሚሉ መሰረታዊ ምክንያቶች ላይ ሐሳብ እንሰጣለን። እንግዲህ ከትርጓሜያቸውን ጀምርና የመጀመሪያው የጨረታ ማስከበሪያ ወይም በእንግሊዝኛው ቢድ ቦንድ የሚባለው ምንድነው? የጨረታ ማስከበሪያ ዋስትና ወይም ቢድ ቦንድ የሚባለው እንግዲህ የጨረታ ማስከበሪያ በአብዛኛው የሚያገለግለው ጨረታው አየር ላይ ከሚውልበት ጀምሮ እስከ ጨረታው ጸንቶ እስከሚቆይበት ጊዜ የሚያዝ ዋስትና ነው። አየር ላይ የሚቆይበት ጨረታ አየር ላይ የሚቆይበት ጊዜ አለ። ከዛ በኋላ ደግሞ ጨረታው ጸንቶ የሚቆይበት ጊዜ አለ። በእነዚህ ጊዜ ውስጥ ያ ጨረታ ስኬታማ ውጤታማ እንዲሆንና አሰራሩም ዋስትና እንዲኖረው የሚያዝ የጨረታ ዋስትና አይነት ነው። ምን ያህል ነው የጨረታ ማስከበሪያ ዋስትና የምናስይዘው? ምን ያህል ገንዘብ ምን ያህሉን ነው የምናስይዘው? በጨረታ ማስከበሪያ ስርዓት ውስጥ እንግዲህ የምናስይዘው ፐርሰንት ተቀምጦለታል። ከስካ አለው። የአጠቃላዩ የውል ዋጋ ወይንም ግምታዊ ዋጋውን ከ0.5% እስከ 2% ከ0.5 እስከ 2% የአጠቃላይ ግምታዊ ዋጋውን በፐርሰንት ለውጠን ወደ ገንዘብ አስቀምጠን የምንይዘው የገንዘብ መጠን ነው። ይሄ የገንዘብ መጠን ግን ከስንት መብለጥ የለበትም? ከ500 ሺህ ብር መብለጥ የለበትም። ስለዚህ የጨረታ ማስከበሪያ ወይም ቢድ ቦንድ እንግዲህ ከስካው ከ0.5 እስከ 2% ነው። ሁለተኛ ይሄንን 2% ከ0.5 እስከ 2% የምናስይዘው በአጠቃላይ እቃውን ልንገዛው ምክርም ቢሆን ግንባታ ለምንፈጽመው ግምታዊ ዋጋ በዛ ስሌት አስተን ፐርሰንት ከዛ ወደ ገንዘብ ቀይረን አጠቃላዩ ግን ከስንት መብለጥ የለበትም? ከ500 ሺህ ብር መብለጥ የለበትም። ይሄ እንግዲህ የጨረታ ማስከበሪያ ዋስትና ይባላል። ስለዚህ እያንዳንዱ ይሄ የተያዘው ዋስትና ደግሞ በሁለት ነገር በሰነዶች ላይ መቀመጥ አለበት። መጀመሪያ ይሄ የጨረታ ማስከበሪያው በጋዜጣ ላይም በትክክል መገለጽ አለበት። ሁለተኛ ደግሞ በጨረታ ሰነድ ውስጥ በትክክል መቀመጥ አለበት። ተጫራቾችም ይህን ነገር ተረድተው አውቀው ነው መምጣት ያለባቸው። ስለዚህ የጨረታ ማስከበሪያ ዋስትና እንግዲህ በዚህ መልኩ ጨረታው ላይ እንዲቀመጥ ይደረጋል። ስለዚህ የምናስከብረው ጨረታውን ነው ማለት ነው። መቼ ነው ጨረታ ውስጥ የሚወረሰው? ለምሳሌ ጨረታ ማስከበሪያ መቼ ነው የሚወረሰው? ሁለት ተናሪዎች ወይም ሁለት መሰረታዊ ምክንያቶች አሉ ለመወረሱ። አንደኛው ጨረታ ወይንም ጨረታው ሰነድ የምንሸጥበት ጊዜ ሲጠናቀቅ ነው። ሁለተኛው ደግሞ የሚሆነው ምንድነው? ጨረታው ጸንቶ የሚቆይበት ጊዜ ወይንም ጨረታው ከተከፈተ እስከ ውል ባለበት ጊዜ ተጫራቹ ጨረታውን ጥሎ ከወጣ በእነዚህ በሁለቱ ምክንያቶች ጨረታ ምን ሊደረግ ይችላል? የጨረታ ማስከበሪያ ሊወረስ ይችላል። ስለዚህ እነዚህ ናቸው ሁለቱ መሰረታዊ ምክንያቶች። ስለዚህ እነዚህን ጨረታዎች በመቀበል ወይንም በመውሰድ ይሄንን የማስከበር ስርዓት እንሰራለን ዋስትና ስለሆነ።
ሌላው የጨረታ ማስከበሪያ መቼ ነው የሚመለሰው ነው። መመለሻ ጊዜ ያለው ጨረታ ማስከበሪያ የመጀመሪያው የጨረታ ሰነድ የጨረታ ማስከበሪያ የሚመለሰው ተጫራቾች አሸናፊው ተለይቶ ከዛ የአሸናፊ ተሸናፊውም ተለይቶ መጨረሻ አሸናፊው ውል ሲዋዋል ውል ማስከበሪያ ይዛል። በዚህ ጊዜ ተጫራቹ አሸናፊ ውል ማስከበሪያ ሲይዝ የተያዘው የጨረታ ማስከበሪያ ለሁሉም ተጫራቾች የመመለስ ግዴታ አለበት ማለት ነው። እንግዲህ አጠቃላይ የጨረታ ማስከበሪያ እነዚህን መሰረታዊ ነገሮች ይይዛል። ሁለተኛው የዋስትና አይነት የውል ማስከበሪያ ነው። ሁለተኛው የዋስትና አይነት ደግሞ የውል ማስከበሪያ ወይም በእንግሊዝኛው ፐርፎርማንስ ቦንድ የምንለው ነው። እሱስ መቼ ነው የሚያዘው? ምን ያህል ፐርሰንት ነው የሚያዘው? መቼ ነው መውረስ እንኳን ቢያስፈልግ ወይም ውሉ ካልተፈጸመ መቼ ነው የሚወርሰው የሚለውን ደግሞ ዘርዘር አድርገን እናወራለን። የውል ማስከበሪያ እንግዲህ በህጉ ላይ የተቀመጠው የአጠቃላይ የውል ዋጋ የሚባል አለ። የውል ዋጋውን ወይም ተጫራቹ የተዋለበት የውል ዋጋ 10% የውል ማስከበሪያ ተጫራቹ መያዝ አለ። ስለዚህ ለዚህም የሚሆን ተጫራቹ ከባንክ ምን ማምጣት አለበት? ተመጣጣኝ የሆነ ሲፒኦ ማቅረብ አለበት። ይህን ሲፒኦ በትክክል መጠበቅ አለበት። በዛ ላይ ኮንዲሽናል መሆን የለበት። ኮንዲሽናል በኮንዲሽን የሚገመት አይደለም። እንዲህ ሰው እንደዚህ ነው የማየው ሳይሆን በትክክል ገንዘቡን ማስያዝ አለበት። ያንን ገንዘብ ሲያስይዝ ደግሞ በሲፒኦ ባንክ አሰርቶ ማምጣት አለበት። ይህንን ነገር ደግሞ መስሪያ ቤቶች በትክክል መከታተል አለባቸው። ምክንያቱም ቫሊዲቲ ዴት አለው ላዩ ላይ ያ ጊዜ ካለፈ ዋስትናውም አብሮ ሊቀር ስለሚችል ጨረታ የምታወጡ መስሪያ ቤቶች ወይም ጨረታ የምትፈጽሙ የግል ድርጅቶችም ቢሆኑ ይህንን ፐርፎርማንስ ቦንድ በትክክል ይዛችሁ ቫሊዲቲ እየተከታተላችሁ መስራት አለባችሁ ማለት ነው። ስለዚህ ስንት ፐርሰንት ነው? 10% ነው። ምን ማስያዝ አለበት? ለዚህ ባንክ ሲፒኦ ማምጣት ይቻላል። ስለዚህ 10% ነው ማለት ነው የሚያዘው። እንግዲህ ይሄ ምን ማስከበሪያ ነው ማለት ነው? ውል ማስከበሪያ። ስለዚህ ውል ከውል በኋላ እንግዲህ የውል አስተዳደሮች ብዙ አሉ። በውል ውስጥ ብዙ ነገሮች አሉ። ለምሳሌ አንድ ጨረታ ካወጣ በኋላ ያ ጨረታ እቃው ዴሊቨር የሚደረግበት ወይንም መምጣት ያለበት ጊዜ እናስቀምጣለን። ስለዚህ ተጫራቹ በዛ ጊዜ በተባለው የዴሊቨሪ የማቅረቢያ ጊዜ ማቅረብ አለበት። አንድ ሁለተኛ እቃ ከሆነ በስፔሲፊኬሽኑ መሰረት ማምጣት አለበት። ግንባታ ከሆነ በቢል ኦፍ ኳንቲቲ ማምጣት አለበት። ምክር ከሆነ በተርን ኦፍ ሪፈረንሱ በተወዳደረው ሰነድ መሰረት ማቅረብ መቻል አለበት። ይሄንን እስከ መቼ ነው የሚያመጣው? እስከ ጨረታው ውሉ እስከሚጸናበት ጊዜ ድረስ ባለው ጊዜ ውስጥ እቃዎችን ማምጣት አለበት። ከዛ በኋላ ግን ለምሳሌ የውል ጊዜው ካለፈ በኋላ ግን እኛ አንዱ ያዝነው ውሉን ለማስከበር ያዝነው ፐርፎርማንስ ቦንድ አለ። ወቅቱ እንዲያመጣ በደብዳቤ ጠይቀዋለን። ካላመጣ ግን የውል ማስከበሪያውን በማውረስ ወደ ሌሎች ተጫራቾች ወይ ወደ ሁለተኛው የሚሄድ እንፈጽማለን ማለት ነው። ስለዚህ የውል ማስከበሪያ የሚውለው እንግዲህ ጨረታን ምን ለማድረግ ነው? ለማስከበር ነው። ውልን ለማስከበር። ውሉ ከጣሰ ግን መስሪያ ቤቱ ያንን ውል በመውረስ መስሪያ ቤቱ አቅራቢውን የመጀመሪያውን አቅራቢ በመሰረዝ ሌላ ተጫራች ወይም ወደ ሁለተኛው መሄድ የሚችልበት ነው። ስለዚህ ይሄ ውል ማስከበሪያ ይባላል። ሶስተኛው የውል አይነት ደግሞ ቅድመ አድቫንስ ፔመንት ወይንም ቅድመ ክፍያ የሚባል ዋስትና ነው። እንግዲህ ቅድመ ክፍያ በአብዛኛው የሚያዘው ለግንባታ ስራዎች ሲሆን ነው። ለእቃ ብዙም አስፈላጊ አይደለም። ለምክርም እንደዚሁ ብዙ ጊዜ ተፈላጊ የሚሆነው ለግንባታ ስራዎች ሲሆን ነው። እንግዲህ አድቫንስ ፔመንት ግን ወደ ስራ ከመግባቱ በፊት መከተል ያለባቸው ስርዓት አለበት። ለምሳሌ ጨረታውን የሚያወጣ ድርጅት ምን ማድረግ አለበት? ቅድሚያ ክፍያ መጀመሪያ እንደሚከፍል በጨረታ ሰነድ ውስጥ ማካተት መቻል አለበት። ያንን ባልገለጸበት መንገድ ውል ላይ ገብቶ ቅድሚያ ክፍያን መፈጸም የለም። ስለዚህ የመጀመሪያው ስራ ቅድሚያ ክፍያን ለመስራት የመጀመሪያው ስራ በጨረታ ሰነድ ውስጥ ይሄን ያህል ቅድሚያ ክፍያ እንከፍላለን ብሎ ማስቀመጥ አለበት። ሁለተኛ ምን ያህል ነው ቅድሚያ ክፍያ? ቅድሚያ ክፍያ በህጉ ላይ የተቀመጠው እስከ 30% ነው። ስለዚህ እስከ 30% ቅድሚያ ክፍያ ምን ማድረግ አለበት? እንከፍላለን ማለት ነው። ግን እስከ ነው። አሁን ብዙ መስሪያ ቤቶች ላይ ሲታይ ብዙ የግል ድርጅቶች ውሎች ስንመለከት የሚታየው 30% ነው። ለምሳሌ 1 ሚሊዮን ቢሆን የ1 ሚሊዮን 30% ወደ 300 ሺህ ብር ማለት ነው። ነገር ግን ህጉ አልገደበም። ህጉ ያደረገው እስከ 1 ይቻላል፣ 2 ይቻላል፣ 3 ይቻላል፣ 20 ይቻላል፣ 28 ይቻላል፣ 30 ይቻላል። ስለዚህ በዚህ በማድረግ የውል የቅድሚያ ክፍያ መስጠት ይቻላል። ይሄን ቅድሚያ ክፍያ ግን ስንሰጥ ዝም ብሎ አይሰጥ። ተመጣጣኝ የሆነ ለዚህ ለምንከፍለው ለምሳሌ 300 ሺህ ብር እንከፍለው ከሆነ የ1 ሚሊዮን ለዛ ተመጣጣኝ የሆነ ተጫራቹ ምን ማስያዝ አለበት? በባንክ የተሰራ ሲፒኦ ማስያዝ መቻል አለበት። ይሄ ባልተሰራበት
ባልመጣበት በጭራሽ ለተጫራቾች ቅድሚያ ክፍያ መክፈል አይቻልም። ስለዚህ ተመጣጣኝ የሆነ ቢሆን ከባንክ አሰርቶ ሲያመጣ ያን ጊዜ ቅድሚያ ክፍያውን እንሰጣለን። ምክንያቱም ይሄ ገንዘብ በኋላ ከክፍያው ላይ እየቀነስን ወደ አካውንታችን የምንመልስበት አሰራር ስለሆነ ስንከፍል ቅድሚያ ክፍያ ተመጣጣኝ የሆነ ቢልቦንድ መቀበል መያዝ አለብን። ያንንም ቢልቦንድ ላይ ያለውን ጊዜ በትክክል መከታተል አለብን። ዝም ብለን አለ። ምክንያቱም እሱ ቫሊድ ያለ ጊዜው ሊያልፍበት። ስለዚህ ጊዜው እንዳያልፍ የጨረታ ያወጡት መስሪያ ቤቶች የግልም የሆኑ የመንግስት መስሪያ ቤቶች ያንን ዴት ግዢ ክፍሎች በተለይ በትክክል መከታተል አለባቸው። በቃ አይናቸውን ተክለው ልክ እንደ ነስር በትክክል እያዩ እየጠበቁ መሆን አለበት። ያ ቫሊዲቲ ዴት ካጣን ሰውየውም ሳይከፍል የሚያልፍበታል። አሁን በኢትዮጵያ በአብዛኛው ይቻላል በብዙ ሀገሮች ዩኒቨርሲቲዎች ሊሆን ይችላል፣ በግል ድርጅቶች ይሆናል፣ ብዙ ስራዎች ተጀምረው ብዙ ህንፃዎች ቆመዋል። አብዛኞቹ ተጫራቾች ይዘው የሚጠፉበት መንገድ ስላለ ለመሰረዝም ቢያስፈልግ በጣም ገና ፍርድ ቤት ተኪዶ ምናምን ነው እና በጣም አስቸጋሪ ስለሆነ በተቻለ አቅም ይሄንን የቅድሚያ ክፍያን ስንሰጥ በጥንቃቄ መስጠት መቻል አለብን። ስለዚህ ቅድሚያ ክፍያ መጨረሻ የምንመልሰው ከክፍያው ላይ እየቀነስን ወደ አካውንት እናስገባለን ማለት ነው። ሌላውና የመጨረሻው ደግሞ የሚባለው የስራ ጥራት ማረጋገጫ ዋስትና ወይም ሪቴንሽን ነው። ይሄ እንግዲህ በተጫራቹ ከክፍያው ላይ የሚቀነስ ነው። ይህም ዋስትና ነው። ተጫራቹን 5% ነው። በነገራችን ላይ ሪቴንሽን የምንይዘው ለግንባታ ሲሆን 5% ነው። ይህንን 5% ከእያንዳንዱ ክፍያ ላይ እየቆረጥን እናስቀራለን። ከዛ በኋላ ተጫራቹ ውሉ ሲጨርስ 50% እንመልሳለን። ቀሪውን ደግሞ ለአንድ ዓመት ያህል በመያዝ ለምሳሌ ግንባታዎቹ ላይ ስንጥቃት ሊኖር ይችላል፣ ግንባታዎቹ ላይ መፍረስ ሊኖር ይችላል፣ ግንባታዎቹ ላይ የመሰረት መሸሽ ሊኖር ይችላል። ስለዚህ እነዛን እየተከተል ችግር ሲያጋጥመን ከዛ ገንዘብ ላይ ተጫራቹ እየመጣ ግንባታውን እንዲያስተካክል የምናደርግበት የመያዣ ዋስትና ነው። ስለዚህ ይሄ ምን ይባላል? ሪቴንሽን ይባላል። 5% ነው የምንይዘው፣ የምንቆርጠው ደግሞ ከእያንዳንዱ ክፍያ ላይ ነው። ስለዚህ በአጠቃላይ ዋስትናን በተመለከተ እንግዲህ ግዢ ላይ 4 መሰረታዊ ዋስትናዎች አሉ። የመጀመሪያው የጨረታ ማስከበሪያ ዋስትና ነው። ሁለተኛው የውል ማስከበሪያ ዋስትና ነው። ሶስተኛው ቅድሚያ ክፍያ ነው። አራተኛ ደግሞ የስራ ጥራት ማረጋገጫ ዋስትና ነው። ስለዚህ እነዚህን ዋስትናዎች ማንኛውም አጫራች ወይም ግዢ የሚፈጽም መስሪያ ቤት በትክክል ዋስትናዎችን በመያዝ በጨረታም ላይ በውልም ላይ በግንባታም ላይ የሚያጋጥሙ ነገሮችን ለምሳሌ ኪሳራ ቢመጣ ማካካሻ ስለሆኑ እነዚህን በትክክል በመያዝ ስራውን ማከናወን መቻል አለበት። ስለዚህ በአጠቃላይ እንግዲህ በግዢ ስርዓት ውስጥ 4 መሰረታዊ ዋስትናዎች አሉ። እነዚህን ዋስትናዎች በትክክል በመጠቀም ስራችሁን በትክክል መስራትና ማከናወን አለባቸው። በዚህ በዛሬው መርሃ ግብራችን ላይ ባነሳነው የዋስትና አይነቶች ላይ አስተያየት ካላችሁ ኮሜንት ላይ ጻፉልን። ከወደዳችሁት በጣም ከተመቻችሁ ደግሞ ሰብስክራይብ እና ላይክ በማድረግ እንዲሁ ላይክ በማድረግ ስልጠናችንን እንድትደግፉ በትህትና እንጠይቃለን። ዘለቀ ነኝ። በጣም ስላዳመጣችሁኝ በጣም አመሰግናለሁ። ሰላም ክረሙ።